ሰላም እንዴት ናችሁ? ዛሬ ሰሞኑ በዓል ስለሆነ ያው የበአል ሰሞን ተያይዞ ያሉትን ነገሮች ለማየት ያህል እስቲ አንድ ሰው ገበያ ሄዶ የሆነ ነገር ገዝቶ ለመግባት እንዴት መግባባት ይችላል የሚለውን እናያለን ዛሬ። ትኩረት ያደረኩት ለምሳሌ በግ፣ ፍየል፣ በሬ የተለያየ ነገር ሊሆን ይችላል ግን እንዴት መነጋገር ይቻላል የሚለውን ለማስቀመጥ ነው። ቢታፊ ጉርጉርታ ገበያና ይላል ርዕሱ። የበዓል ገበያ ግዢና ሽያጭ ነው። ስለዚህ ሁለት ሰዎች ናቸው እዚህ ያሉት። አንደኛው ሻጭ ነው፣ ሁለተኛ ደግሞ ገዢ ነው። ስለዚህ ቢታ የሚለው ገዢ ማለታችን ነው። ጉርጉራ የሚለው ደግሞ ሻጭ ማለታችን ነው። የመጀመሪያው ገዢው የሚጠይቀው ዳሽ ኩን ከንኬቲ ባዶ ቦታ ያስቀምጥኩት ያው እዚህ ጋር ፍየል፣ በግ፣ ዶሮ የመሳሰሉትን ነገር እዛ መምላት ይቻላል ብዬ ነው። ስለዚህ ዳሽ ኩን ከንኬቲ ከነኙቲ ዳሽ ባዶ ቦታ በከድዋን ኩን ከነኙቲ እንላለን በአማርኛ። በኦሮምኛ በከድዋን ኩን ከነኙቲ፣ ይሄ ባዶ ቦታ የማን ነው? እዛ ባዶ ቦታ ላይ የምንገዛውን ነገር እንሞላበታለን ማለት ነው። ሻጩ ወይም ጉርጉራ እንላለን። ክያ ይለዋል፣ ይላለዱ። የኔ ነው፣ እዩት፣ እያው እንደማለት ነው። እዩት ሳይን እዩት ብዛትን ለማሳየት ነው ማለት ይችላል። ቢታ ወይም ገዢ ገቲን ኢሳሜቅ ዋጋው ስንት ነው ብሎ ይጠይቃል። ጉርጉራ ወይም ሻጭ እኒ ቀርሺ በከዱዋዳ እሱ ዳሽ ብር ነው። ያው የብሩን መጠን እዛ ጋር ሞልቶ ይናገራል ማለት ነው። ከዛ ገዢው ወይም ቢታ ከንት ጉርጉሮም ሆ ይላል። የሚሸጥበትስ ብሎ እየተከራከረ ነው ማለት አሁን እየተከራከረ ነው። ጉርጉራ ወይም ሻጭ ቀርሺ በከዱዋ ሲፍሪሴ ይሄን ያህል ብር ቀንሼልሃለሁ ለማለት ነው። ዳሽ ብር ቀንሻለሁ ይላል ማለት ነው። ከዛ ገዢ ወይም ቢታ ዱመሳነት ቲሚ መጨረሻውን ንገረኝ እያለው ነው። ከዛ ሻጩ ኢሰዱማቲ ከናገድ ሂንጅሩ መጨረሻ ነው ከዚህ በታች የለም ይለዋል። ገዢ ወይም ቢታ ቀርሺን በከዱዋ ሴፊን ተው ዳሽ ብር አያዋጣህም። እዚህ ጋር ገዢው ሰውየው ካለው ብር ቀንሶ እሱ መግዛት የፈለገውን ብር እየነገረው ነው ማለት ነው። እዛ ጉርጉራ ወይም ሻጩ ለኪሰን ነን ሚዳማ አይ እንደዛ ጎዳለው እያለው ነው። ቢታ ወይም ገዢ የሚደምት ፉድ አትጎዳም ውሰድ እያለው ነው። ጉርጉራ ሻጭ ቶሌ ፉድ እሺ ውሰድ ብሎ እንደዚህ ንግግር ያደርጋሉ ማለት ነው። እዚህ ጋር የተጠቀምነው በወንድ ጾታ ሆነው የአንድ ሰው መደብ አድርገን የተጠቀምነው የሴት የብዙ ሰው የመሳሰሉ ነገሮችን አላስገባንም። ስለዚህ አስፈላጊ ከሆነ እሱን ሌላ ጊዜ መጠቀም እንችላለን። ግን ይላለዱ ካለ ይላለዳ ማለት ይችላል። ብዙ ሲሆን ወንድና ሴትን አይለይም። ሌሎችም ስላሉ እሱ ሌላ ጊዜ ማየት እንችላለን። ለጊዜው ይሄንን ካየን ይበቃናል። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ሌላ ጊዜ ደግሞ በሌላ ነገር እመጣለሁ።